የሚመስለኝ እኮ። እኔ ግን እግዚአብሔር ታውቂያለሽ፣ እኔ አሁን ሰው ሲሰድበኝ ምንም አይመስለኝም። ለመድኩት ታውቂያለሽ። በቃ እንደው ወደዚህ ነው ለምን አልሰደቡኝ የምልበት ቀን አለ ከዛ በኋላ እና ያጠነክረኛል እንጂ እኔ ወደኋላ አስቀምልም ባይዘው ምንም በቃ ምንም ማለት ነው። ግን እግዚአብሔር ይመስገን ከዛ በኋላ ተቀይሯል። እኔ ግን አሁን ያስስልም ተነገርኩሽ ነገ ኮመንት ተደርጎ ካየው ልበሳችሽ ደግሞ ያደርጓታል ያደርጋሉ። እግዚአብሔር እናት ክበሪልኝ። ሄሉ የአንቺ ምሳሌ ምን አይነት ስድብ ነው የሚሰድብሽ? ልንገርሽ እግዚአብሔርን እነግርሻለሁ። እኔ በጣም እረስቸዋለሁ። እንደው በጣም ብዙ ስድብ አለ ግን እረስቸዋለሁ። እኔ ሁሌ እንደዚህ ነው በቃ ስድቡ። ልንገርሽ ቢፈልጉ ወስደው ይለጥፉልኝ። ያው ቢፈልጉ ያው የታችሁ ባይዘው ሪካርድ የሚያደርግ አለ ታውቂያለሽ። አይ ግን አትናገሪ። ምክንያቱም ምን መሰለሽ አሁን ተመልሰው ያችን ነገር ሁሌ ሊጽፉ ይችላሉ አንዳንድ ሰዎች። ኧረ ተይው ይበሉ። እኔ ለምን አልነግርሽም ማለት ነው። እንደዚህ ነው የሚሉት ማለት ነው። እንደዚህ ሰሆነና ይዙና ይቺ ለወንድ ልጅ ክብር የላትም፣ ወንድን እኮ አታከብር። እንዴት እንደምትንቃቸው ይሄ ነው ስድባቸው። እግዚአብሔር እንደዛ ለሚሉት አንቺ ምን አይነት መልስ አለሽ? እኔ እንደዛ ለሚሉት እንግዲህ ላይክ እኔ እንደዛ ለሚሉት ልንገርሽ፣ እኔ በእንስኔ ምን አልወድም፣ ንቀት አልወድም። ለምሳሌ የሆነ ሰው የሆነ ነገር ካየሁበት ስልሽ አሁን እንደዚህ ይሄ ምን አይነት ነገር መሰለሽ፣ ይሄ ማሳለፍ ምናምን ወፍ እኔ ጋር አላሳልፍሽም ማለፋችን አልችልም። እኔ በተለይ ደግሞ ይሄ ላይክ ቀይ መስመር የሚባል ነገር አለ በህይወቴ። በዛ ከመጣሽብኝ አላልፍሽም ማለት ነው። እዛው ጥብ ብዛና ደግሞ በቃ ግን አንዳንዴ ደግሞ ታግሰሽ ማሳለፍ አለብሽ። ከሰው ስህተት አይጠፋም። እንደዚህ አይነት ነገር እኮ አይደለም ላይክ አለ የምትታገሽው ነገር አለ። ግን አንዳንዴ የማትታገሽው ነገር ሲሆን አልችልም። እና ሁሌ የምሰደበው ስድብ እኮ ነው። ምንም ይፈጠር እኔ ህይወት ላይ ይኸውልሽ የዛሬ በእርግጠኝነት ካለው ሚዲያ ላይ የዛሬ 5 ዓመት እኔ ህይወት ላይ ሆነች ችግር ከተፈጠረች አታከብርም ወንድን። እኔ ደግሞ ምን እንደምንም ታውቂያለሽ፣ ስለ ወንዶች ስለ እሷ የምታመጣቸው ወንዶች የት ነው የምታመጫቸው? እነዚህን ወንዶች ደግሞ እንዴት ነው የሚያማምሩት? አንዱ ምን እንዳለ ታውቂያለሽ? እቺ ልጅማ ሳስባት መላ አላት መሰለኝ። ወንዶቹ ራሱ እኮ ይገርማሉ እሷ ጋር የሚመጣው። በጣም ነው ፈታ የሚያደርጉኝ። ወንዶቹን ኬት ነው የምታመጫቸው ይላሉ ኮመንት ላይ ገብተው። የምር ግን በተለይ ደግሞ ማለት ነው እኔ በእንትን አልችልም በጣም ማለት በወንዶች እኔ በተለይ በቃ እኔ ቤት ኮሜንት አልኩሽ በቃ እንደዛ ነው። ለሰው ክብር የሌላት ምናምን ለወንድ ነው ለሰው አይደለም እኮ ለሴት እኔ ተብያላል። ከሴት ጋር እንደበቃ ዋድል ግን እንደዚህ የራብን ነው የሚሉት ማለት ነው። እና ግን በጣም ነው ግን የምስቀው እኔ እንደዛ በቃ በወንዶች እንደዛ ሲሉ ነው በጣም በጣም ያዝናናኝ። በጣም በቃ ዘና ነው የሚለው። ብር አላት መሰለኝ ገዝተሽ ነው ጭራሽ። አቤት እሱ በተለይ በጣም በቃ ያሳቀኝ። እቺ ልጅማ መላ አላት መሰለኝ ወንዶቹን ታመጣቸዋለች አለ። ከዛ ቪዲዮ ሰርተሽ አሁን ወይ ገዝተሽ ነው ማለት ነው ተብሎ ነው ላይክ አስ የሚደረገው። ሰው ብቻ ግን ያዝናናኛል። በወንዶች ዙሪያ እንደዛ አይነት ነገር ሲባል በጣም ነው የሚያዝናኛል። እኔ ሚዲያ በጣም ደስ የሚለኝ በጣም ወደው ነገር ነው። ሚዲያ ላይ በመኖሬ ራሱ በጣም ደስተኛ ነኝ። ማለት እኔ በፊት እንደዛ አልነበርኩም። ባይጠው አሁን ነው ማለት ምንም እየመሰለኝ አይደለም። በጣም ፈን እያደረኩ ነው በሁሉ ነገር በቃ እስቃለሁ ምናምን። ምንም ስድብ ራሱ ሳይ የሆነ መሳቅ ምናምን ጀምሬያለሁ። በፊት ግን ላይክ እንደዚህ አልነበርኩም። ለምን ያልሆንኩትን እባላለሁ ነበረ ምለው ገባሽ? በፊት እኔ እኮ አይነት
አይነት ሰው እኮ እነሱ እንደሚሉኝ አይነት ሰው እኮ አይደለሁም። ለምን ይሉኛል እንደዚህ ምናምን እል ነበር ማለት ነው። ከዛ ግን ደግሞ አሁን ደግሞ ሳስበው ላይክ ብትሆኝም ባትሆኝም መባልሽ አይቀርም። ገብቶሻል አይደለ? ጥሩ ነገር ብቻ መጠበቅ ለምሳሌ አሁን ልንገርሽ ሄለን የሆነ ነገር ልንገርሽ። ቴንኪዩ በጣም አምትዬ ነው። አሁን እንዴት እንደሆነ ልንገርሽ። ለምሳሌ የሆነች ልጅ ሚዲያ ላይ ስንት ልበል 3 ፍቅረኛ ወይ 4 ፍቅረኛ ኖራት እንበል፣ ላይክ ኤክስ ኖራት እንበል። የሆነች ልጅ ደግሞ 4 ጓደኛ ቤስት ጓደኛ ወይ አንዱ ፍቅረኛዋ 4 ሌሎቹ ደግሞ ቤስት ፍሬንዷ ናቸው እንበል።